አሁን ደመቀ የደገሰው ደግሞ እንዴት ነው የሚያምሩት እንዴት ደስ እንደሚል በጣም ደማይቺ ሆነኛስ እንደዚህ ዱደል ላርገን ደግሰን እንደው ያለንን እንደው ስሜታችንን ለጎረቤትም ማሳየት እኔማ ልጄን እንደው ድል ለባለ ሰርግ ከዚህ በበለጠ ሰርግ ለትልቅ ሰው ነው መድራት አይ ወገኛ ነኝ እንዴ ዝም ብለሽ ታመኛንቺ ምኞት ብቻ ነው ስንት ባል የሚሆን መጥቶላት ያከላከልሽ አይደለም እንዴ እንደዚህ ቆሞ ቀር ያደረግሻት ይሄ መሳጋው እሱን በኋላ ላይ ባል ተብዬ አይመጣም ቆይ የማንንም ኮከሚያም ልቃሚ ልቅንቅም የኔ ልጅ እንድታገባ ነው እንደምትፈልገው የማይሆን ከሆነ አይሆንም ነው ሰብልዬ ሙስታይ አይ አሁን ማፋረስ የለም የመጣው ነው የማይሆን ከሆነ ይፈርሳል ቤተሰቦች ተዋውቃችሁ እሺ እንዴት ናችሁ ሰላም እሺ ማነህ ምን ነው ቤቱን እንደዚህ ቃኝኸው ለውርስ ነው እንዴ መጣው ያው የወደፊት ቤቴ እውነት ቀልደኛ ነህ እኔ የምልህ እንደው አንተ ባታረገውም ሲወራ እንኳን ሰምተህ አታውቅም ጉልበት ይሳም ነበር እኮ ወይ ለሳም ማየ ምን ማለት ነው ይተዋወቃችሁ እንጂ ዘይ ሌላ አይደለም የመጣው እኛስ ብረት መዝጊያም ይሆን ባል ተብለን አይደል እንዴ ለመተዋወቅ እዚህ ቁጭ አለ ዘጋለሁ እንደው የሆነ ሆነና እስቲ እንደው ልጃችንን ለማግባት እስቲ ምን አነሳሳ በጣም ጥሩ ጥያቄ ነው ያው እንግዲህ አነሳሳ ሲሉ አነሳሳ ስርወ ቃል አለው እሱም ደግሞ ተነሳ የሚለው ነው እና የዚህ ደግሞ ቃል ተወሳከ ግስ ሳ የምትለው ፊደል ስትሆን ይሄ ቃል ግን የሚገርማችሁ ምንድነው ይላጣል ይሄ ቃል ይላጣል እና ሲላጥ ተውላጠ ግሱ ደግሞ ራሱ የመጀመሪያው ግሱ ነው ግሱ ሰማነ ጥሩ ነው ግሱ ተጠየቅ እሷን ለማግባት ምን አነሳሳ ተባልክ ያው ያነሳሳኝማ ፍቅር ነው እውነት ፍቅር ነው ያነሳሳ ማነህ ግሱ ፍቅር እኮ ትዳር አይሆንም ፍቅር ቤት አስተዳደሩ እናትሽ ነው አይደለም እንደው እዛ እንደው ደንብ ባይሆንም እንኳን እንዴት ተብሎ አይጠየቅም ነውር ነው ግን እንደው ልጃችንን ለማግባት ስትመጣ እንደው እስቲ እንደው ቤተሰቦች እንደው ምን አላቸው ተጨባጭ የሆነ ንብረት አንተስ ምን አለ ተጨባጭ የሆነ ንብረት የሚቆጠር በጣም ጥሩ ያው ቤተሰቦቼ አባቴ ማስተርስ አለ ስራ የለውም እንጂ ማስተርስ አለው እንደገና ደግሞ አሁን ደግሞ ፒኤችዲውን እየተማረ ነው እጩ ፕሮፌሰር ሊሆን ነውና ያው እጩ ነው ልክ እኔ ልጆትን እንዳጫው ፕሮፌሰርነትም አሽቶታል ያው ሲጋባ ሙሉ ፕሮፌሰር ይሆናል እናቴም ዲግሪ አላት እኔም አለኝ በነገራችን ላይ እኔም አለኝ እኔ 7 ሰርቲፊኬት አለኝ